መንፈስ ቅዱስን አንድ አምላክ ብለን እናምናለን። ይሄን ልብ የሰጠን መድኃኔዓለም ስሙ የተመሰገነ ይሁን። በዚህ እምነት ጸንታችሁ ከጣዖታት ተጠበቁ። እሺ በሉ እንጂ። በዚህ እምነት ጸንታችሁ በሃይማኖት ከክደት ዳኑ ብሎ ይናገራል። ይህንን አምላክ ነው የምናምነው። ይህ የምናምነውን አምላክ ምናምን በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ብለን ሳለ በቤተ ክርስቲያናችን የመናፍቃን እንደው ሌላ ጊዜ ካገኘኋቸው ስለ መናፍቃን ጠባይ በደንብ ማስተማር ሁሉን ይፈልጋሉ። ስለ መናፍቃን ጠባይ አንዱ ጠባያቸው የማንለውን ብለዋል ማለት ነው። እስኪ በሉ የማንለውን በሉ። ምን ማለት ነው? እኛ ድንግል ማርያም አምላክ ናት ብለናል አላልንም? በሉ እኛ ታቦት አምላክ ነው ብለናል? እኛ ቅዱሳን አማልክት ናቸው ብለናል አላል። የምናመልከው ማንም ብቻ ነው። የሚያድነን ማን ነው? ቅዱሳን ምንድን ናቸው?